ለኑሮ ውድነቱ ዋነኛው ቁልፍ የሆነው የዋጋ ግሽበት በዚህ ባሳለፍነው የሐምሌ ወርም ተባብሶ ቀጥሏል። ኢትዮጵያ ወደ አንድ ዲጂት ተመልሰዋለሁ ብላ ስትሰራ የነበረው የዋጋ ግሽበት ቁጥሮች እንግዲህ ተመልሰው እየጨመሩ መጥተዋል። የብዙዎችንም ኪስ እየተፈታተኑ ይገኛሉ። በዛሬ ቪዲዮአችን የምንመለከተው ምን ተከሰተ፣ በሐምሌ ወር ዋጋዎች እንዴት ነበሩ፣ ምግብ ነክ ያልሆኑ ምን ማለት ናቸው፣ ሌሎች የአፍሪካ ሀገሮች ውስጥ ግን እንዲያው እንደኛ እየሆኑ ነው፣ ሌሎቹ በተለይ እንደኛ አይነት መንገድ ውስጥ አልፈው የነበሩ ሀገራት ምን ደረሱ፣ እነ ናይጄሪያ እነ ግብጽ እንዴት ሆኑ፣ እነዛንም ቁጥሮች እስቲ ለውድድር እንዲሆን አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት። ለቻናሉ አዲስ ከሆናችሁ እንዲሁ ሰብስክራይብ በሉ ጆይን በሉ እያልኩኝ ወደ ዛሬ ቪዲዮ በዚሁ የምገባው ነኝ። ጋሜ ብርሃኑ ነኝ። የኢትዮጵያ ስታቲስቲክስ አገልግሎት እንግዲህ በየወሩ የሚያወጣውን የዋጋ ግሽበት ዴታ በዚህ ከሰሞኑ ይፋ አድርጓል። በነገራችን ላይ የኢትዮጵያ ስታቲስቲክስ አገልግሎት ምንድነው የሚያደርገው? እንግዲህ አሁን በአዲሱ ሪሰርቹ 200 የሚጠጉ በከተማ ላይ የሚገኙ ገበያዎች ላይ ነው ሄዶ ጥናቱን የሚያካሂደው። በዚህ ጥናቱም እንግዲህ ምግብ ነክና ምግብ ነክ ያልሆኑ ሊስቶችን ይመርጣል። እንዲያው አንድ ቤተሰብ ሊገዛቸው ይችላል ብለው የሚያስቡትን ነገር ይዘረዝራሉ። ልብስ፣ ምግብ ጋር የተያዙ ነገሮች ማለት ነው። ለምሳሌ ምግብ ይሉና ሽንኩርት፣ ቲማቲም፣ ስጋ፣ አሳ፣ ዶሮ ምናምን ነገር ብለው ይደረድሩና የባስኬት ነገር አላቸው እንደማለት አድርጉትና እንደው በመናብ ስትሉት የሆነ ባስኬት የሆነ ዘንቢል ያደርጉና በዛ ዘንቢል ውስጥ የሚደረጉ እቃዎችን ሙሉ የመሙላት ስራ ነው የሚሰሩት። መቼ ባሳለፍ ነው በተጠቀሰው ጊዜ ማለት ነው። እንግዲህ ቤዝላይን በተባለው ታይም ላይ የሆነ ዘንቢል ይኖራቸዋል። ስለዚህ ያንን ተመሳሳይ ዘንቢል ነው በቀጣይም ጊዜ ሄደው ከገበያ ይዘው ለመውጣት የሚሞክሩት። ዞሮ ዋጋውን ማለት ነው። በዛ መሰረት እንግዲህ በሐምሌ ወር የነበረው ዋጋ ወጥቷል። እንደምታስታውሱት በሰኔ ወር አጠቃላይ የዋጋ ግሽበት አመታዊ የዋጋ ግሽበት ማለት ነው 13.7% ነበር የነበረው። በዚህኛው ጭማሪ አሳይቶ እንግዲህ አሁንም በሐምሌ ወር ወደ 15.3% አድጓል። በነገራችን ላይ ባሳለፍነው ትዝ ካላችሁ ወደ አንድ ዲጂት ለመመለስ እየተሰራ ባለበት ሁኔታ በኢራን አካባቢ ተከስቶ የነበረው ጦርነት የዋጋ ግሽበቱን መልሶ አባባሰውና እንዲሆነ ተብሎ ነበረ ሲነገር ሰምታችሁ ሊሆን ይችላል። ይሁንና እንግዲህ ጦርነቱ እዛ አካባቢ ጋብ ብሏል፣ ተረጋግቷል። በዚህኛው ግን ጭማሪ ታይቷል። ካስታወሳችሁ ከጦርነቱ በፊት በጦርነቱ ላይ የተነሳ ከሰኔ ላይ የነበረው ጭማሪ 1.3% አካባቢ ነበር እየጨምሮ ወደ 13 የደርሱ የነበረው። በዚህኛው ግን ከሰኔ ወደ ሐምሌ በነበረው ግን 13.7 ሲደርስ እንግዲህ 2.6% ኢቭን ፍጥነቱም እየጨመረ የሄደበትን ሁኔታ ልንመለከት እንችላለን ማለት ነው። ያ ማለት እንግዲህ 15.7% ነው ሐምሌ ላይ አመታዊ የዋጋ ግሽበት ጭማሪ የታየው። ቀድሞ ከነበረበት በ15% ጨምሯል ነው። ሌላ ተጨማሪ 15% የጨመረበት ሁኔታ ነው የተመለከትነው። እዚህ ውስጥ በነገራችን ላይ ምግብ ነክ የሆኑት ምርቶች ደግሞ 15.7% የጨመሩ ሲሆን ምግብ ነክ ያልሆኑት 14.8% ነው። ይሄ እንግዲህ በጣም ኮንትራስቲንግ የምንለው ነገር ነው። እኛ ሀገር ውስጥ ምግብ ነክ የምንላቸው ነገሮች አገር ውስጥ የሚመረቱ ነገሮች ናቸው፣ ከውጭ ማናመጣቸው ናቸው። የኢራንና የምናምን ጦርነት እምብዛም ተጽዕኖ ሊያሳድርባቸው የማይገቡ ነገሮች ናቸው። ነገር ግን እየጨመሩ ያሉት እነሱ ናቸው። ጤነኛ የሆነ ነገር አይደለም። ይሄ ምን ይመስላችኋል? አስተያየታችሁን እናንተ ኮሜንት ሴክሽን ላይ አስቀምጡ። ከውጭ በብዛት የምናስገባቸው ነን ፉድ የምንላቸው አይተሞች ግን 14.8% የጨመሩበት ሁኔታ አለ። ከዛ ውስጥ እንግዲህ እርግጥ ምግብ ነክ ውስጥ ይመጡና ያው ትልቁን ድርሻ ግን እንዴት ያዙ ካላችሁ እርግጥ ከላይ ያልኩላችሁ ነገር ከማምረታችን ጋር ተያይዞ ደግሞ ትንሽ ችግር የምትፈጥረው ነገር ያለችው ስኳር ነው። ስኳር 39.4% የጨመረበት ሁኔታ አለ በዚህ ባሳለፍ ነው አመት ማለት ነው። ይሄ እርግጥ እንግዲህ የስኳር ላይ የተጀመረው ኤክሳይዝ ታክስ ምናምን የመሳሰሉ አዳዲስ ታክሶችም ዋጋውን ጨምረውት ሊሆን እንደሚችል ይጠበቃል። ቡናና ነን አልኮሆሊክ የሆኑ አልኮሆል ነጻ የሆኑ ለስላሳ መጠጦች ምናምን 33% ጨምሯል። እነዚህ ሁለቱ በጣም ትልልቅ ጭማሪዎች ናቸው። ቡና፣ ነን አልኮሆል መጠጦች እና ስኳር ላይ የታዩት ማለት ነው። ምግብ ነኮቹ ላይ ስጋ 21.6% ጨምሯል ተብሏል። ዘይትና ዘይት ነክ የሆኑ 20.3%፣ ፍሩቶች በራሳቸው 19.2%፣ ወተት፣ እንቁላል፣ ቺዝ የመሳሰሉት 18.9%፣ አትክልቶች 13.6% ሲጨምሩ ዳቦም እስከ 8% የጨመረበት አመት ነበር ማለት ነው። ቁጥሮቹ አሁን እዚህ ጋር የነገርኳቸው አብዛኛዎቹ ተጽዕኖቻቸው ምንድናቸው ስትሉ አገር ውስጥ የሚመረቱት ሜቢ
አገር ውስጥ የማይመረቱት ኦኬ ከሌላ ሀገር ኢንፍሌሽን ኢምፖርት አድርገንባቸው ሊሆን የሚችልበት ቻንስ አለ። ከምንዛሬ ዋጋ ጋር እንደዚሁ ሊሆን ይችላል። አንዳንዶቹ ግን ደግሞ ሲምፕሊ ከታክስም ጋር ተያይዞ የመጡ ሊሆኑ እንደሚችሉ መገመት አይከብድም። በተለይ ስኳር ላይ ምናምን ያሉትን ማለት ነው። ከምግብ ነክ ያልሆኑት ጋር ስንሄድ ለምሳሌ እንግዲህ ምግቦች ላይ 39 በመቶ ትልቅ ጭማሪ በአንዱ 33 በመቶ በአንዱ የመጣበት ሁኔታ አለ። እዚህኛው ላይ ትንሽ ይሻላል። በትምህርት በተለይ እንግዲህ ያው ትምህርት ስንል በብዛት እነዚህ ቅድመ መደበኛ የሚባሉ ትምህርቶች ላይ ስትሄዱ 25.3 በመቶ ነው ጭማሪ የተደረገው። ከፍተኛ ጭማሪ ነው የታየው። ትራንስፖርት ላይ 15.6 በመቶ ተጨምሯል። ሆቴልና ሬስቶራንቶች 15 በመቶ አካባቢ፣ የቤት ውስጥ እቃዎች መጠቀሚያዎች 15 በመቶ፣ ልብስና ጫማን የመሳሰሉት 15 በመቶ አካባቢ ጭማሪና ያሳይተዋል። እንግዲህ ከሌሎቹ አንጻር በተለይ አገር ውስጥ ከሚመረቱ ምርቶች አንጻር ስትመለከቷቸው አገር ውስጥ የማይመረቱት ምርቶች በብዛት አነስ ያለ የዋጋ ጭማሪ የታየባቸው መሆናቸውንም ልንመለከት ችለናል ማለት ነው። የቤት ነገር፣ ውሃ፣ ኤሌክትሪክስ፣ ጋዝ እነዚህን የመሳሰሉ ነገሮች ደግሞ እንደዚሁ 13 በመቶ ትንሽ የተሻለ መጠነኛ ጭማሪ ያሳዩ። ጤና ነው መጠነኛ ነው 12 በመቶ ምንለው። የነቴሌ ደግሞ ኮሚኒኬሽን ሰርቪስ 8 በመቶ ነው ይላል። ኢትዮጵያ ውስጥ እንግዲህ በዲሴምበር ወር ላይ ማለት ወደ ታህሳስ አካባቢ በፈረንጆቹ አቆጣጠር እንደምታስታውሱ ወደ 9.7 በመቶ ድረስ ወርዶ የነበረበት ሁኔታ አለ። ምን የዋጋ ግሽበቱ ማለት ነው። ከዛ ወደ ኤፕሪል ወር ላይ በምንሄድበት ሰዓት የካቲት መጋቢት አካባቢ 11.7 በመቶ ደርሶ ነበረ እያለ ግንቦት ላይ ነው 13.4 በመቶ እያለ እየጨመረ የመጣው ማለት ነው። እነዚህ መጠቅስላችሁ አብዛኛዎቹ እንትን ውስጥ እንግዲህ የዋጋ ግሽበት ውስጥ ከግማሽ በላይ 53 በመቶ አካባቢ የሚሆነው ምግብና ምግብ ነክ ያልሆኑ ወጪዎች ናቸው። የቅድሙ የነገርኳችሁ ዘንቢል ውስጥ ያሉት የኢትዮጵያን የዋጋ ግሽበት በሚያሰሉበት ሰዓት የሚያሰሉት ኢኮኖሚስቶች የሚያሰሉት ማለት ነው። የቀረችው 46 በመቶ አካባቢ የምትሆነው ምግብ ነክ ያልሆኑት ላይ ነው እንግዲህ ይሄ እየተደረገ ያለው። ወደ ሌሎች ሀገሮች ጎረቤት ሀገሮች እየሄድን ደግሞ ከተመለከትን አብዛኛዎቹ እንግዲህ ምን አይነት ሁኔታ ውስጥ ነው ያሉት ካላችሁ ለምሳሌ ሱዳን በጦርነት እየታመሰች ያለችው ሀገር ነች። ሜቢ ከአካባቢያችን ትልቁን ይዛ ያለችው 41 በመቶ ነው የዋጋ ግሽበቱ። እነሱ ያሉበት ሁኔታ ለእኛ ኮምፓራብል ሊሆን ስለማይችል መተው እንችላለን። ነገር ግን ከኛ ጋር ኮምፓራብል ነው ልናቸው እንችላለን። ናይጄሪያ ለምሳሌ እንደኛው የአይኤምኤፍን ሪፎርም ምናምን የሚባሉትን ነገሮች አብራን እየተገበረች ያለች እንደመሆኗ 15.43 በመቶ ነበረ የዋጋ ግሽበቱ የተመዘገበው በዚሁ በተጠቀሰው በሐምሌ ወር ማለት ነው። የኢትዮጵያ 15.3 በመቶ ነው ብያቸዋለሁ። ከዛ ግብጽ ብትሄዱ 14.9 በመቶ ነው ከኛ ከናይጄሪያ ያነሰ። ኬንያ ብትሄዱ 6.5 በመቶ፣ ደቡብ አፍሪካ 4.3 በመቶ፣ ዚምባብዌ ታስታውሷታላችሁ በጣም ስትፈተን የነበረችው ሀገር ኢቨን 3.2 በመቶ ነው የሐምሌ ወር የዋጋ ግሽበቷ። እነዚህ ነገሮች ናቸው እንግዲህ ተደማምረው ኢትዮጵያ ውስጥ የኑሮ ውድነቱን እያከበዱ ያሉት። በተለይ ደግሞ የብር የመግዛት አቅም በዚህ ላይ ደግሞ እየተዳከመ ሲመጣ፣ በዚህ ላይ ደግሞ የሰዎች የሚያገኙት ገቢ ምን ሆነ ማለት ነው እየተዳከመ ሲመጣ ኑሮ ውድነት የሚባለውን ነገር እያባባሰው ይመጣል። ምክንያቱም ገቢያችን ከዚህ ከተጠቀሰው ከኢንፍሌሽኑ ጋራ አብሮ በተመሳሳይ መልኩ እያደገ ካለመሆኑ ጋራ ተያይዞ እንግዲህ ብዙ ጊዜ የመግዛት አቅማችን እያመነመነው እያሽመደመደው ኑሮ ውድነቱን እያከበደው መጥቷል። በተለይ በከተማ አካባቢ የኑሮ ውድነቱ በጣም እየተባባሰ መሆኑን ልንመለከት እንችላለን። አንዳንድ ፍንጮችን ዝም ብላችሁ ልትመለከቱ ትችላላችሁ። ሰዎች ከከተማ እየራቁ ራሱ በሄዱበት ሁኔታ ቤትን አፎርድ አድርገው ተከራይተው መኖር የሚያቅቷቸው ሁኔታዎችን እየተመለከትን እንገኛለን ማለት ነው። ብሔራዊ ባንክም የሚጠብቀው በነገራችን ላይ በሚቀጥሉት እስከ ፈረንጆቹ ዲሴምበር 2026 ማለት ነው፣ ወይ ደግሞ ይሄኛው የፈረንጆቹ ዓመት 2026 እስኪያልቅ ድረስ እዚሁ አካባቢ እንደሚቆይ ነው። ባለ 2 ዲጂት ሆኖ ቆይቶ 2027 የፈረንጆቹ ዓመት ከገባ በኋላ ወደ 1 ዲጂት የመመለስ ውጥን ነው ያለው። ይህንም ለማድረግ እንግዲህ ከዚህ በፊት ሲወሰዱ የነበሩት እርምጃዎች እርግጥ ተነስተዋል። ለምሳሌ የባንክ ብድር መከልከሉ በአንድ መልኩ ያ ነገር እንዳይሆን ነበረ። ነገር ግን የባንክ ብድር ተፈቅዷል። እነዛን ማድረጋቸው እርግጥ እስካሁን ባንኮች በስፋት ገንዘብ ማበደር ጀምረዋል ገበያ ላይ ባንልም የራሱን አስተዋጽኦ ግን ለወደፊት ይኖረዋል። አሁን አለው ብዬ ለመናገር ባልዳፈርም ማለት ነው። እናንተ ምን ይመስላችኋል? ስንት ላይ የሚቆይ ይመስላችኋል? እንዲያው እንደተባለው በ2027 በፈረንጆቹ የዋጋ ግሽበቱ ቀንሶ የኑሮ ውድነቱን ያቃለዋል? አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ እያልኩኝ የዛሬን ቪዲዮ ግን በዚሁ አጠናቅቃለሁ።